ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ዛሬ ያስኩላችሁ ቪዲዮ ሳምሰንግ ኤ14 እንዴት አድርገን ፓተርን ፎርማት ማድረግ እንደምንችል በዚህ ቪዲዮ እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ኑሩ። ለዚህ ቻናል አዲስ ናችሁ ቻናሉን በመቀላቀል ቤተሰብ መሆን ይችላላችሁ። ሀሳብ አስተያየት ካላችሁ ኮሜንትን አስቀምጡልኝ። በቀጥታ ወደ ቪዲዮ ልግባ። ስልኩ ሳምሰንግ ኤ14 ነው። ስለዚህ እንደዚህ ስልኮች እንግዲህ ፓተርን ስትረሱ ፓተርናቸውን ፎርማት ለማድረግ የመጀመሪያው ስቴፕ ኬብል ማገናኘት ይጠበቅባቸዋል። ልክ እዚህ ጋር እንደምታዩት ቻርጀር ቀድሜ ሰክቻለሁ። ከዛ ውጭ ደግሞ ስልኮቹን ለመዝጋት ብዙ ጊዜ የምናውቀው ነገር ፓተርን ይጠይቃሉ። ስለዚህ ስልኩን ስዊች ኦፍ ወይ ደግሞ ተርን ኦፍ ማድረግ ስለማንችል ቮሊዩም ማይነስ እና ፓወር በተን ይዛችሁ ስልኩን ትዘጉታላችሁ። እዛው ጋር ስልኩ ሳይከፍት ደግሞ ምን ታደርጋላችሁ? ቮሊዩም ፕላስ እና ፓወር በተኑን ትይዛላችሁ ማለት ነው። ያንን ስቴፕ ነው እንግዲህ የምንከተለው። በመጀመሪያ ደረጃ ቮሊዩም ማይነስ እና ፓወር በተኑን በመያዝ ስልኩ እስኪዘጋ እንጠብቃለን። ልክ መዝጋቱ እርግጠኛ ስንሆን ሳይበራ በፊት ቶሎ ብለን ቮሊዩም ፕላሱን እና ፓወሩን እንይዛለን። ማይነሱን እንለቀና ማለት ነው። ልክ እዚህ ጋር እንደምታዩት ማይነሱን ለቅቄ ቮሊዩም ፕላስ እና ፓወር በተን ይዣለሁ። ልክ ስልኩ መብራቱን ደግሞ ስናቅ ፓወር በተኑን ለቀን ቮሊዩም ፕላሱን አንለቅም። እስከተወሰነ ድረስ ብቻ ቮሊዩም ፕላሱን እንይዛለን ማለት ነው። ስለዚህ እቺን ስቴፕ በደንብ አድርጋችሁ መተግበር ይጠበቅባችኋል። ምናልባትም በአንድ ዙር ወይ ደግሞ በመጀመሪያ ዙር ላይገባላችሁ ይችላል። ስለዚህ በመጀመሪያ ዙር እምቢ ካለ 2 3 እየደጋገማችሁት መሞከር ይችላላችሁ። ከዛ በኋላ ራሱ ወደ ሪከቨሪ ሙድ ወይ ደግሞ ወደ ፎርማት ሲስተም ውስጥ ይገባላችኋል ማለት ነው። ስቴፑን እንግዲህ ለመድገም ያክል ቮሊዩም ማይነስ እና ፓወር በተን መጀመሪያ እንይዛለን። ልክ ስልኩ ሲዘጋልን ቮሊዩም ፕላስ እና ፓወር በተን ይዘን የተወሰነ እንጠብቃለን ማለት ነው። በእንደዚህ መሰረት እንግዲህ ሪከቨሪ ሙድ እንዲገባ እናደርጋለን። ከዛ በመቀጠል ወደታች በመሄድ ዋይፕ ዳታ ፋክተሪ ሪሴት የሚል ጽሁፍ ታገኛላችሁ። ወደታች ወደ አራተኛው ጽሁፍ ላይ ማለት ነው። ስለዚህ በቮሊዩም ማይነስ ወረድ ትሉና እዛች ላይ ዋይፕ ዳታ ፋክተሪ ሪሴት የምትለዋ ላይ እንገባለን ማለት ነው። ልክ እዚህ ላይ ስንገባ ምርጫ ሰጣችኋል። ስለዚህ በመቀጠል ኦኬ ካደረገን በኋላ የመጀመሪያው ካንሰል የሚል አለ። ሁለተኛው ደግሞ ፋክተሪ ዳታ ሪስቶር የሚለው ላይ በፓወር በተን ኦኬ ስንለው በቀጥታ ፎርማት ማድረግ ይጀምራል። ያው ውስጥ የነበሩ የራሳችን ፋይሎች ሙሉ ለሙሉ ይጠፋሉ። ይሄ ሲስተም ምንም የሚቀር ነገር የለውም። በአጠቃላይ ሙሉ ፋይላችን እንደሚጠፋ እዚህ ጋር ማወቅ አለባችሁ። የራሳችሁ የነበሩ ማንኛውም ስልክ ቁጥርም ፎቶም ቪዲዮም ሁሉም ነገሮች ጠፍተው ነው ሪቡት ሲስተም ነው ብለን ሪስታርት የምናደርገው ማለት ነው። ስለዚህ አሁን በቀጥታ ስልኩ ሙሉ ለሙሉ ፎርማት አድርጎ ጨርሶልናል። ከተፎረመተ በኋላ ወደ ስልኩ ይከፍታል። ያ ማለት ይከፍታል ማለት ሙሉ ለሙሉ ይከፍታል ማለት አይደለም። እዚህ ጋር ፎርማት ከተደረገ በኋላ ሙሉ ለሙሉ ስልካችሁ ሊከፍት ይችላል፣ ወይም ደግሞ ስልካችሁ ዋይፋይ ሊጠይቅ ይችላል፣ አለም ደግሞ ጉግል አካውንት ሊመጣ ይችላል ማለት ነው። ስለዚህ ጉግል አካውንት ያው ከጠየቃችሁ ግዴታ ጉግል አካውንት ባይፓስ መደረግ አለበት። በተለይ ጉግል አካውንት ወይ ደግሞ ኢሜል አካውንት ሲጠይቁ እንዴት አድርገን ማሳለፍ እንችላለን የሚለው ደግሞ ራሱ የቻለ ቪዲዮ አሉ። እዛ ቪዲዮዎች እያያችሁ ነው በዛ መንገድ የምተሰለፉት። ስለዚህ ይሄ ሞባይል ጉግል አካውንት ከጠየቀ በዛ መንገድ የምንሰለፈው። አንዳንዶቹ ክሬዲት ናቸው። ጉግል አካውንት ስንሰልፍ ኦልሬዲ ቀለል አድርገን መስራት ሳይሆን ሳምሰንግ ኤ15 አንዳንድ ስልኮች አሁን ክሬዲት ወይ ደግሞ ክፍያ የሚጠይቁ አሉና በክፍያ የሚታለፈው አሉ። አንዳንዱ ደግሞ በፍላሽንግ ቦክስ ወይ ደግሞ በፍላሽንግ ሶፍትዌር የሚከፈቱም አሉ። አንዳንዱ ደግሞ በቀላሉ ምንም ዩቲዩብ ብቻ ወይ ደግሞ ቪዲዮ በመመልከት ብቻ በዛ መንገድም በቀላሉ መክፈት ትችላላችሁ። ስለዚህ ጉግል አካውንት እንዴት እንከፍታለን የሚል ርዕስ ካነሳችሁ እንደየስልኩ ይለያያል ማለት ነው። ቀላል ስልኮችን እዛው ምንም ሞባይል ቤት መሄድ ሳይጠበቅብን ራሳችንን በቀላሉ መክፈት እንችላለን። አንዳንዶቹ ግን ግዴታ ሞባይል ቤት መሄድ አለባቸው። ምክንያቱም የስልኩ አቅም ነው የስልኮቹ ደረጃ ከፍ ያሉ ሳምሰንግ ኤ13 ኤ14 ኤ15 ከሆኑ ባላችሁበት ላትከፍቱ ትችላላችሁ። ግዴታ እነዚህ ሞባይል ቤት በመሄድ በሶፍትዌር አማካኝነት የሚከፈቱ ስለሆኑ ማለት ነው። ከዛ በፊት ግን ዝቅ ያሉ ስልኮች አንድሮይዳቸው ዝቅ ያለ የስልኮቹ ሞዴል ዝቅ ያሉ ከሆኑ ግን ችግር የለም። ሌላ ቪዲዮ በመመልከት በእነዛ መንገድ ማስተካከል ይችላላችሁ ማለት ነው። ይሄ ሞባይል እንግዲህ እንመለከተዋለን መጠየቅና አለመጠየቁ ማለት ነው። እንግዲህ ጉግል አካውንት መጠየቅ አለመጠየቁን ከዚህ በኋላ የምናይ ይሆናል ማለት ነው። በመጀመሪያ ደረጃ ስታርት የሚል ያመጣላችኋል ልክ እዚህ ጋር እንደምታዩት። ከዛ በኋላ ስታርት በተኗን በመንካት ዋይፋይ የሚል ያመጣላችኋል። ዋይፋይ የሚለው ጋር ኮኔክት አድርጉ የሚል ከሆነ ያው ጠይቆናል የሚለውን በቀላሉ እንረዳለን ማለት ነው። አግሪ የሚለውን እንነካና የታችኛውን ራይት አድርገናት ከዛ ኔክስት እንለዋለን። ከዛ በኋላ ዋይፋይ የሚል ካመጣላችሁ ጉግል አካውንት ጠይቋል የሚለውን በቀላሉ በእንደዚህ መሰረት መርዳት እንችላለን። ካላመጣ ግን ዝም ብላችሁ ስኪፕ እያላችሁት ማለፍ ትችላላችሁ ማለት ነው። እዚህ ጋር ሴታፕ ማኑዋል የምትለው
እዚህ ጋር እንደምንመለከተው እንግዲህ ጉግል አካውንት መጠየቁን ወይ ደግሞ ዋይፋይ መጠየቁን እንግዲህ በእንደዚህ መሰረት በቀላሉ ማወቅ እንችላለን። አሊያም ደግሞ ከላይ ያለችዋ በስተቀኝ በኩል ላይ ከላይ ያለችዋ የቁልፍ ምልክቷ ያ የስልኩ ጉግል አካውንት መጠየቁን ይነግራችኋል በቀላሉ ማለት ነው። ስለዚህ እንደዚህ አይነት ከፍ ያሉ ሞባይሎች ደግሞ ቅድም ልክ እንደነገርኳችሁ በሶፍትዌር ወይ ደግሞ በፍላሽንግ ቦክስ ነው ማሳለፍ የምንችለው እንጂ በቀጥታ በቀላሉ በቪዲዮ ብቻ መመልከት ወይ ደግሞ ኢሜል በመቀየር ብቻ ማሳለፍ አንችልም ማለት ነው። እንዴት አድርገን ማሳለፍ እንደምንችል እንግዲህ በሌላ ቪዲዮ ሰርቼ ያሳያችኋለሁ ማለት ነው። ዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።